ሰይዱና ኢብራሂም ወደ ፍልስጤም በሄዱ ጊዜ ምንድነው ያሉት? ኢኒ ዛሂቡን ኢላ ረቢ ሰየህዲን ኢላ ረቢ። የዛን ጊዜ ነብያችን አለይሂ ሰላቱ ወሰላም ወደ ሰማይ ሲወጡ ሰይዱና ሙሳ አለይሂ ሰላም ኢርጅዕ ኢላ ረቢከ ኢላ ነው ያሉት፣ ወደ አላህ ከሰማይ በላይ ብላችሁ በዛሂር ወስዳችሁ እንዲያስቀምጣችሁት። ይህም ሰይዱና ኢብራሂም ምንድነው ያሉት? ኢኒ ዛሂቡን ኢላ ረቢ ወደ በተመሳሳይ ወቃለ ኢኒ ዛሂቡን ኢላ ረቢ ሰየህዲን ሰይዱና ኢብራሂም አለይሂ ሰላም ያሉትንስ በተመለከተ ቃል በቃል ወስደው አላህ የፊለስጢን ወይም የፍልስጤም ነዋሪ ነው ብለው ሊተረጉሙላቸው ነው? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ያው ሁለቱንም ባንድ ያያዝኩት ተመሳሳይ ጥያቄ ስለሆነ ነው። ሁለቱም ከአንድ ምንጭ ስለተቀዱ የሚጠይቁትም ጥያቄ ተመሳሳይ ስለሆነ ነው ባንድ ያመጣሁት። እንደሰማችሁት ነው አላሁ ሱብሓነሁ ወተዓላ ሱረቱ ሷፋት ላይ ወቃለ ኢኒ ዛሂቡን ኢላ ረቢ የሚለውን የነቢዩላህ ኢብራሂም አለይሂ ሰላም ንግግር አንጥፎልናል። እንደሚታወቀው አልቁርአኑ ይፈሰሩ ቢልቁርአን ወይፈሰሩ ቢልሐዲስ። ቁርአን በቁርአን ይፈሰራል፣ ቁርአን በሐዲስ ይፈሰራል። ወቃለ ኢኒ ዛሂቡን እኔ ሀጅ ነኝ ወደ ጌታዬ ሀጅ ነኝ የሚለው ሱረቱ ሷፋት ያለው በሱረቱል አንከቡት ወቃለ ኢኒ ሙሃጅሩን ኢላ ረቢ እኔ ወደ ጌታዬ ስደተኛ ነኝ በሚለው ይፈሰራል። ዛሂብ የሚለው ሙሃጅር በሚለው ይፈሰራል፣ ቁርአን በቁርአን ስለሚፈሰር ማለት ነው። ሙሃጅር የሚለውን ደግሞ ነብዩ አለይሂ ሰላቱ ወሰላም አብራርተውልናል፣ ግልጽ አድርገውልናል። ከማ ثبت في صحيح البخاري من حديث عمر بن الخطاب رضي الله عنه እንደዘገቡልን ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? إنما الأعمال بالنيات ስራ ሁላ በንያ ነው አሉ። وإنما لكل امرئ ما نوى ለእያንዳንዱ ሰው የነያውን ያገኛል አሉና ነብዩ አለይሂ ሰላቱ ወሰላም فمن كانت هجرته إلى الله ورسوله هجرة ودى الله ودى ملكتنيا هنا فهجرته إلى الله ورسوله هجرة ودى الله ودى ملكتنيا نقولوا نبي عليه الصلاة والسلام يقولنا الزجارة هجرة بلو مالت كهدت هاجر ودى اسلمنا هاجر مسجد ويم اسلمنا ومفصمنا ما قاقم ما تكبر كما يشلبت አካባቢ እስልምና ወደ መፈጸም መተግበር ወደሚችልበት አካባቢ መሄድ ነው። ያንን ነብዩ አለይሂ ሰላቱ ወሰላም በዲኑ የተሰደደውን አካል ለዲኑ ብሎ ከዛ ካገሩ ወጣውን ሙሃጅር ኢላላሂ ወረሱሊሂ ብለው ጠርተውታል። ነብዩ አለይሂ ሰላቱ ወሰላም ሙሃጅር ኢላላሂ ወረሱሊሂ ብለውታል። እናስተውል። ነብዩ አለይሂ ሰላቱ ወሰላም መካ ላይ እያሉ ነገር ግን ከመካ ሳይወጡ በአካል መካ ላይ እያሉ ከሳቸው ፊት ቀድሞ የሄዱትን ወደ መዲና የሄዱትን አካሎች ምን ብለው ሰይሟቸዋል? ሙሃጅር ኢላላሂ ወረሱሊሂ ብለው ሰይመዋቸዋል። እሳቸው ያሉት መካ ነው፣ ነገር ግን ወደ መዲና የሄዱትን መዲና ያሉትን ሙሃጅር ኢላላሂ ወረሱሊሂ በመባል ሰይመዋቸዋል። ይህ ነው ነብዩ አለይሂ ሰላቱ ወሰላም እሳቸው ናቸው ስያሜውን የሰጡት ማለት ነው እንጂ ነብዩ አለይሂ ሰላቱ ወሰላም እዛ መዲና ላይ ቀድመው ሄደዋል ማለት